ተራ ፖሊስ ሳይሆን የከተማው ፖሊስ አዛዥም ነው። መሴ ማንደላይን ወደዚህች ከተማ ሲመጣ ዣቬር ከዚህ አልነበረም። አንዳንድ የፖሊስ መኮንኖች የተለየ መልክ አላቸው። አንዳንዶቹም ከእልቅናቸው ጋር የተቆራኘ ክፋት እንዳላቸው ገጽታቸው ላይ ይታያል ይባላል። ዣቬር ይህ አይነቱ ገጽታ ቢኖረውም የዚያን አይነቱ ክፋት ነበረው ለማለት ግን ያስቸግራል። ዣቬር ከእስር ቤት ቅጥር ግቢ ውስጥ ነው የተወለደው። እናቱ ጠንቋይ ሲሆኑ አባቱ የወይን ቤት ሰራተኛ ነበሩ። አባቱ የአካባቢው ህብረተሰብ ቤተሰባቸውን ከማህበራዊ ህይወት ያገላል የሚል እምነት ስለነበራቸው ያ እምነታቸው ዣቬር ላይ ተስፋ የመቁረጥ ስሜት አሳድሮበታል። ዣቬር የሰውን ልጅ ከሁለት ከፍሎ አንደኛው ወገን ህብረተሰቡን የሚያጠቃ ሲሆን ሌላው ወገን ከዚያ ጥቃት የሚከላከል ነው ብሎ ያምናል። ይህ ሰው በቅንነትና በስነ ስርዓት መጠበቅም በጽኑ ያምናል። ሆኖም ጎሳን ተንተርሶ ሰውን መፈረጅም ይጠላል። ዣቬር ፈልጎና አምኖበት ነበር የፖሊስ ኃይል አባል የሆነው። በስራው የተመሰገነ ፖሊስ ስለነበረ በ40 ዓመቱ ለከፍተኛ ማዕረግ ታጭቶ የፖሊስ አዛዥ ሆኗል። በወጣትነት ዘመኑ ደቡብ ክፍለ ሀገር ከሚገኝ ወይን ቤት ውስጥም እንዲሰራ ይመደባል። አፍንጫው እንደ አጣና ቀጥ ያለ ነው። ከግራና ከቀኝ ያለው ሪዞን በጣም ስላሳደገው ጉንጮቹን ሸፍኖበታል። ድንገት የሳቀ እንደሆነ ስስ ከንፈሮቹ ተገልጠው የሚያሳዩ ጥርሶቹን ብቻ ሳይሆን ድዶቹንም ጭምር ነው። ደግነቱ ዘወትር መኮሳተርን እንጂ ሳቅ የሚሉትን ነገር አያውቅም። ከአፍንጫው ግራና ቀኝ የሚገኘው ሰውነቱ በብዛት የተሸበሸበ ስለሆነ ሲቆጣ ነብርን፣ ሲስቅ ደግሞ የአደን ውሻን ያስመስለዋል። ከዚህ በተረፈ ጭንቅላቱ ትንሽ፣ አገጩ ሰፊ ሲሆን ጸጉሩን ወደፊት ስለሚያበጠረው ከግንባሩ እስከ ቅንድቡ ያለው ሰውነቱ በፀጉር የተሸፈነ ነው። ፊቱ የሚያርበደብድና የኮስታራዎች ሁሉ አለቃ ስለሚመስል በጥቅሉ ዣቬርን ባለጨጎጎ ፊት ብሎ ማጠቃለል ይቻላል። ይህ ሰው በሁለት አይነት አመለካከት ሰውነቱን የወጠረ ሰው ነው። በመሰረቱ ሁለቱም አመለካከቶች ከስተት የጸዱና ቀላል አመለካከቶች ሲሆኑ ዣቬር ግን እጅግ በጣም ስላጋነናቸው እንደ ከባድ ነገር ነበር የሚያያቸው። አመለካከቶቹ ባለስልጣንን ማክበርና ሕግ የሚተላለፉትን ማሳደድና መቅጣት ናቸው። በዣቬር አይን ሌብነት፣ ሰው መግደልና የመሳሰሉትን ወንጀሎች መፈጸም ሕጉን እንደ መጻረር አድርጎ ነው የሚቆጥራቸው። በሁሉም መስክ የተሰማሩ የመንግስት ሰራተኞች ማለት ከሀገር መሪ እስከ ተራ ሰራተኛ ድረስ ያሉት ሁሉ የእርሱን አመለካከት መቀበል እንዳለባቸው ያምናል። ሕግ የሚጥሱትን ክፉኛ ስለሚጠላ እነርሱን ተከታትሎ ማጥፋትና መስመር ማስያዝ ተገቢ እርምጃ እንደሆነ ሲደግፍ፣ ሕግ ማስከበርና ስርዓትን ማስያዝ ለእርሱ ትልቅ ቁም ነገሮች ናቸው። የመንግስት ባለስልጣንን ማታለል አይቻልም። ሕግ አስከባሪ ዳኛም ስህተት አይሰራም። ደግሞ ማምለጫ ቀዳዳ ከሌለው ስህተት ውስጥ ከተዘፈቁ ክፉ ሰዎች በጎ ተግባር አይጠበቅም ይላል ዣቬር። ሰው የሰራው ሕግ መጣስ የለበትም ብለው የሚያምኑ ወግ አጥባቂዎችን በፍቅር ያከብራል። እንደ ጦር የሚወጋው አይኑን ሰው ላይ እንዲተክል የሚገፋፋው ያ እምነቱ ነበር። ይህም በመሆኑ ነቅቶ መጠበቅ በሚል ፍልስፍና ዘወትር ሕይወቱን ያንጻል። ሕሊናው ሕግን በማስከበርና የዕለት ተዕለት ተግባርን በጽኑ መከታተል ላይ ያተኮሩ ሲሆን ቄሶች ለቅዳሴ እንደሚተጉ ሁሉ እርሱም ለስለላ ተግባር ይተጋል። ይብላኝለት እርሱ መዳፍ ውስጥ ለሚወድቅ የገዛ አባቱን እንኳን ከእስር ቤት ሲያመልጥ ቢያየው ሮጦ ሄዶ ያስይዘዋል። አንድ ጊዜ እናቱ ትኬት ስታጭበረብር ሲያት ለአለቆቹ አሳልፎ ሰጥቷታል። ዣቬር ይህንን የመሰለ ሥራ በሚሰራበት ጊዜ ታላቅ ጀብድ እንደሰራ ሰው መንፈሱ ይረካል። ሕይወቱ በብቸኝነትና በግላዊነት የተሞላ ሲሆን ከዓለማዊ ምቾት የራቀ ነው። የእርሱ ደስታ ወንጀለኞችን ተከታትሎ ማደን እንጂ ዳንኪራ መርገጥና ሙዚቃ መስማት ብዙም አያስደስተውም። ዣቬር ማለት ይህ ሲሆን መሴ ማንደላይንን ከመጠን በላይ ስለሚጠራጠረው አይኑን ከእርሱ አያነሳም። ሆኖም በሰውየው ላይ የተጨበጠ ማስረጃ ሊያገኝ አልቻለም። ይህ ሰው እንደሚከታተለውና በክፉ አይን እንደሚያየው መሴ ማንደላይን ያውቃል። ነገር ግን ከምንም አልቆጠረውም። ዣቬርን ብዙም አልቀረበውም፣ ብዙም አልሸሸውም። በየጊዜው ሲያፈጥበት እያየ እንዳላየ ሆኖ አለፈው እንጂ ዣቬርን ምንም እንደሚፈልግ ለማወቅ እንኳን ጥያቄ አልጠየቀም። እንዲያውም ከናካቴው ሌሎችን በሚያይበት አይኑ እያየና ደግነት በተሞላ አንደበት እያነጋገረ አረጋጋው። የመሴ ማንደላይን ሁኔታ ዣቬርን ግራ ያጋባዋል። ሆኖም በአንድ አጋጣሚ የዣቬር ሁኔታ መሴ ማንደላይንን እጅግ ያስቆጣል።